ለእናንተ ይሁን ውዶቼ። ሰላም አለይኩም ሀቢባቲ ሻክባርኩን። ዛሬ እንግዲህ ቀለል ያለ የፓስታ አሰራር በአትክልት ቤታችን ባለው ነገር በቀላሉ የምንሰራውን ፓስታ አብረን እንሰራለን። በአግሊኔስ ኩዝበራ አዘጋጅቻለሁ ከታትፌኒ። ማንኛውም ነገር ስጠቀም እነሱ ለኔ ወሳኝ ናቸው። ፍልፍል ሮሚ የሚሉት አረቦች ከለር ያላቸው ቃሪያዎች፣ ኮሳ፣ እዚህ ጋር ደግሞ ነጭ ሽንኩርትን አንዴ ስለማዘጋጅ ከላው ላይ አንድ ማንኪያ እጠቀማለሁ። መሽሩም የሚሉት አረቦች ይሄንንም በመክተፍ አብሬ ጠባብሰዋለሁ ማለት ነው። ከመሽሩም እና ከካሮት ከተፈቀፈቀው ካሮት ጋር ከቅመማ ቅመሞቹ የኔ ወሳኙ ደግሞ ኦርጋን ነው። ኦርጋን ለፓስታ ብዙ ጊዜ እጠቀማለሁ። ኦርጋን አዘጋጅተናል እና ከቅመማ ቅመም የምጨምረው ቅመማ ቅመም የለም ብዙ። ቆንጆ በርበሬ እንዲሁም ደግሞ ትንሽዬ ከሞን፣ ከዛ ይሄ እንዲያጣፍጥልን ክኖር ነው የሚባለው እኛ ሀገር ማጂን በኋራት የምንለው አለ። ካርቶን ውስጥ ያለቻች ማለት ነው። እሷን አዘጋጅቻለሁ። በእነዚህ ብቻ ነው፣ ሌላ ምንም አይነት ፕሮሰስ አይፈልግም። ይሄ ደግሞ የፓስታ ክሬም ነው። ክሬሙ ይጃሃዝ ነው። ነፍስ ታሪካት ሹፉ መከወናት እንባሽ ጃሃዝ ነው። አልሄን ብንፈደል እንሰዊ። ከዛ መጥበሻችን ጋር ካለ በኋላ ቅቤ ነው የምንጠቀመው፣ ዘይት አንጠቀምም። እዚህ ጋር ቅቤ እንደምትፈልጉት አንድ ማንኪያ ሁለት ማንኪያ እንደ ፓስታችሁ ብዛት። ለዚህ ቅቤ ካረጋችሁ በኋላ በነጭ ሽንኩርት ነው ቅቤውን ጥብስ የምናደርገው ማለት ነው። أول شيء نحط زبدة، بعدين بنحمصه وياه ثوم جنجبل شوي بنحطه بنحمصه، بعدين بنحط بهارات قندة فلفل أسود بالعربي، قندة بربري من اللون بعمرنيا مالتنا إننا معجون بهارات نጨምረን አንድ ላይ እንጠባብሰዋለን ማለት ነው። አሁን ቀልጥ ብሎልናል ቅቤያችን። ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርት ትንሽ የዝንጅብል አለው አብሮ የተፈጨ። እንደዚህ ከጠበስን በኋላ ያልኳችሁን ያዘጋጀነውን ቅመም ነው። ብዙ ፕሮሰስ አይፈልግም። በቃ ፈጣን የሆነ ከ20 30 ደቂቃ የማይወስድ በቀላሉ ሰርታችሁ መጠቀም የምትችሉት የማዳም ቅመሞች። ራሳችሁን ጠብቁ በምግብም በምንም። እኛ ብዙ ጊዜ ከስራ ውጪ ለራሳችን የምናውቀው ነገር የለም። ግን ያ ነገር ደግሞ እንደ ታሪክ ሆኖ ይቅርና ወደ ራሳችን ማታ ማታ ብዙ ጊዜ ሲደክመን ማንበላ በጣም ብዙዎቻችን ነን። ስለዚህ ራሳችሁን ጠብቁ፣ ስሩ፣ ብሉ። እሺ እና ደግሞ እንደዚህ እያያችሁ ሰብስክራይብ፣ ላይክ፣ ኮመንት መስጠታችሁ የእናንተ ኮመንት ለኔ ብርታት ነው። የሚስተካከል ነገር ካለ ማስተካኪ በሉኝ፣ ሰብስክራይብ አድርጉኝ። ለው ሰማት ሀቢባቲ ሰውሊ ላይክ፣ ኮመንት፣ ሰብስክራይብ። ይሄ የተዘጋጀው ቅመም ከጨውም ጋር እንደዚህ ጨምር ያለው ማለት ነው። مكونات جاهز معجون بهارات حطينا فلفل اسود كمون بس ما نحط شيء ثاني። ከዛ በኋላ የተዘጋጃጁ ቅድም ሳህን ላይ ያያችሁትን እንዳለ ጨምረዋለሁ በቅደም ተከተል ማለት ነው። አንዷ እህቴ ቀለል ያለ ፓስታ አሰራር አሳይኝ ብላኝ ነው። አመሰግናለሁ የኔ ቆንጆ። አምነሽ ታሳየኛለች ብለሽ ስለጠየቅሽኝ አመሰግናለሁ። ሌሎቻችሁ የምትፈልጉት ነገር ካለ ቀለል ያለ እንዲሁም ለለማጆች የሚሆን ቀላል ነገር አብረን መስራት እንችላለን። ኦርጋን እጠቀማለሁ እኔ ብዙ ጊዜ ኦርጋን በጣም ወደው ቅመም ነው። አብሶ ለፓስታ ኦርጋን ትንሽ እጨምርበታለሁ። ሁለቴ ነው የምጠቀመው። አሁን ከጨመርኩ በኋላ የምጠቀመዋለሁ። ካደ ኦርጋን ይሃትያ ጣም ዜን عشان باستا هو زين. ترى باستا تقدروا تسوون. أنا اليوم واجد بسوي وياه دجاج بس اليوم بسوي وياه خضرة بس. طريقة جدا سهلة سريعة بعد. طعمته يجنن يهبل. أنا اليوم واجد سويته. أنتوا جربوا قولوا رأيكم بالكومنت. ብዙ ጊዜ የምሰራው ነገር ነው ይሄ። አሁን እንደዚህ ጨማመርኩት። ውሃ ነገር ያወጣው ነው። ውሃ ጨምሬ አይደለም። ራሱ አትክልቶቹ ሲንተከተኩ ውሃ ያወጣሉ፣ ግን ይመጣል፣ ችግር የለውም። እንደዚህ አብሮ ትክትክ ካለ በኋላ ቅድም ያሳዩዋችሁ ሁሉም ጨምሬ ያለው በቅደም ተከተል ማለት ነው። ከደን እናደርገዋለን ትክትክ እንዲልልን በደንብ ማለት ነው። ውሃውን ጭርስ እስኪያደርግልን ማለት ነው። حطينا كل شيء مكونات فلفل اسود نفس فلفل الوان نفس انتو شفتوا كل شيء مكونات حطينا. الحين بنرش فوق باستا كريمه باستا جاهزنا. هذا شفتوا اصفر بنحطه የተዘጋጀውን ክሬም ፓስታ ቅድም ያሳየዋችሁ እንጨምርበታለን ማለት ነው። እና ጅብን ቡክ የሚሉት ይሄ አረቦች ብዙ ጊዜ ጅብን ቡክ ነው የሚሉት። እሱን ደግሞ
1 ማንኪያ 2 ማንኪያ እንጨምርበታል። ይጣፍጣል። ካላችሁ ግሽጣን ቢጨምሩበት በሱሳ የሚሰራበት 1 ማንኪያ 2 ማንኪያ ጣም ይኖረዋል። ከዛ እንደዚህ አንድ ላይ ካዋሃድኩት በኋላ ከቅመማ ቅመሙ ጋር ይሄ ፓስታው ክሬም ማለት ነው። ክሬሙ ከተዋሃደልኝ በኋላ ከደን አረጋለሁ ተክተክ እንዲል ማለት ነው። በጣም ቀላል አሰራር ነው። ፈጣን ነው። ጠቃሚም ነው። አትክልት ስለሆነ ሞክሩት ውዶቼ። ሽታው ደስ ሲል ይሄ ኦርጋን የሚሉት ቅጠል በጣም አሪፍ ነው። ያጣፍጥልናል ፓስታችንን። አቴኑ ነፍስ ጠሪቃ አለይን ፓስታ ብልክሬም አከርሼ ብንድር ሾፎቅ ኦርጋን መጨረሻ ትንሽ እየነሳነሱ ከደንኩት። ከዛ በኋላ ይሄው ተከፈተ። እንደምታዩት አሁን ደርሶልናል። መኮሮኒ መጀመሪያ ቀቅዬ አዘጋጅቻለሁ። አሁን ምንድነው የምናደርገው? እንደዚህ ካማሰልነው በኋላ መኮሮኒያችንን እንጨምርና ገልበጥ ገልበጥ እናደርጓለን ማለት ነው። እኔ ይሄኛው መኮረኒ የተጠቀምኩት እናንተም ቤታችሁ ያለው ቤት ባፈራው ነገር ማንኛውንም ነገር መስራት ስለምትችሉ ትንሽም በሰለም አድርጌዋለሁ። እንደዚህ ገልበጥ ገልበጥ እናደርገዋለን። ፓስታ ወርሺያና አሌቱ ጃህስ አቴቱ አልሂል ማባድ ትጉልቡን ታሪቃ ነፍስ ኪዳ ክሊዮን ብትምሉ እንዲጃጅ መራት ወድራት ሄሎ ሰው ጀርቡ። ከዛ እጅብ ሙዘሬላ ወይንም ብዙ ጊዜ ቪዛ ላይ የምንጠቀመው ነው። ከላይ ንስንስ ያደረኩት ከደንኩት። አሁን ደግሞ ከፈትኩት። ይሁት ሲያምር ደረሰ ማለት ነው ፓስታችን። በቃ ይሄው ነው። በጣም ቀላል ነው። ስታዩት የሆነ ብዙም እንትን አይልም፣ ግን ጣዕሙ በጣም ለየት ያለ ነው። የእውነቴን እንምላችሁ ሞክራችሁ ትነግሩኛላችሁ አስተያየት። በጣም አሪፍ ነገር ነው። ብዙ ጊዜ ነው የምሰራው። በዚህ መልኩ ደረሰ። ነፍስ ጠሪቃ ሐለስና ዲሃቱ ጀነን ሄልዋ ጀርቡ ጉሉራ ይኩን ዶቻ አበረታቱኝ። ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውሏን ምልክት መጫናችሁን ስለተከታተላችሁኝ ደግሞ በጣም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ገንቢ የሆነውን አስተያየታችሁን ደግሞ ጠብቃለሁ።